ዩቲዩብ ቪዲዮ አፕሎድ ስታደርጉ በእነዚህ ሴቲንግ ተጠቅማችሁ አፕሎድ የምታደርጉ ከሆነ ብዙ ቪው የማታገኙበት ምንም ሚንስ የለም። ምክንያቱም እኔ እነዚህን ሴቲንጎች መጠቀም ስጀምር ቪዲዮዎቼ በደንብ ቡስት ማድረግ ይችላል። ምናልባትም ከዚህ በፊት እነዚህ ሴቲንጎች ሳልጠቀም ስቀር የቪዲዮዎቼ እይታ በጣም ትንሽ ነበር። ይሄን መጠቀም ከጀመርኩ ጊዜ ጀምሮ ግን ቪዲዮዎቼ በደንብ እይታ ማግኘት ችለዋል ማለት ነው። ስለዚህ እናንተም እነዚህን ሴቲንጎች በመጠቀም እንዴት የእይታ ቁጥራችሁን መጨመር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎቻችሁን አፕሎድ ልታደርጉ ስትሉ የዩቲዩብ አፕሊኬሽናችሁን ተጠቅማችሁ ከምታደርጉ ዩቲዩብ ስቱዲዮን ወይም ደግሞ ጉግል ክሮም ላይ ገብታችሁ የዩቲዩብ ስቱዲዮ ዌብሳይት አለ። እሱን በመጠቀም አፕሎድ ብታደርጉ ሞር የተሻለ ቪው ለማግኘት አንደኛው ስቴፕ ነው። ምክንያቱም ብዙ ሴቲንጎችን ሞር ክሊርሊ እንድታዩ ስለሚያደርጋችሁ ማለት ነው። ወይም ብዙ አጀስት ልታደርጓቸው የምትችሉ ነገሮችን በደንብ በግልጽ ስለሚያሳያችሁ ዩቲዩብ ላይ እንገባና እዚች ጋር በማሳያችሁ ቦታ ላይ እነካትና ዩቲዩብ ስቱዲዮ የሚለውን እነካለን ማለት ነው። ዩቲዩብ ስቱዲዮ አፕሊኬሽን ካላችሁ ለአፕሊኬሽን ይወስዳችኋል። ካልሆነ ዌብሳይቱ ላይም ችግር የለውም። እዚች ጋር የአፕሎድ ምልክት አለች፣ እሷን እነካታለን። ቪዲዮ አድ እናረጋለን። ተምኔልም እዚህ ጋር አድ እናረጋለን። ተምኔል በጣም ቪዋችንን ከሚጨምር አንዱ ነገር ይሄ ነው። ተምኔላችንን አድ ካረግን በኋላ ቀጥሎ ደግሞ ታይትል ነው። ታይትል በጣም ልንጨነቅበት የሚገባ ነገር ነው። በዚህ ኬዝ እኔ ያው አፕሎድ ማድረገው ዩቲዩብ ቪዲዮ እንዴት አፕሎድ እንደሚደረግ ስለሆነ how to upload video on ዩቲዩብ ብዬ ሰርች አደርጋለሁ። ይሄን ነገር ደግሞ ለማረጋገጥ ምን ያህል እንትን አለው ምናምን የሚለውን ለማረጋገጥ ቬዳኪው እጠቀማለሁ ማለት ነው። ቬዳኪው አፕሊኬሽን ማውረድ ትችላላችሁ ከፕሌይ ስቶር። እዚህ ሰርች ቦታ ላይ መጥቼ how to upload video on YouTube ብላለሁ። ያው እዚህ ጋር ራሱ ሰጀስት ያደርገኛል። 60 ምናምን ስኮር አለው። ዩቲዩብ ላይም ገብቼ የሰርች ኢንጂን ላይ አለው ሰዎች እንዴት ነው የፖስተቱት፣ ምን ተጠቅመዋል፣ ምን አይነት ቃላቶችን ተጠቅመዋል፣ ኪወርድ የሚባል ነገር ስላለ ወይም ደግሞ ሰዎች ብዙ ጊዜ ሰርች የሚያደርጉት ይሄ ሁሉ ሰው በደንብ ጥናት አድርጎ ነው የሚሰራው እና ከነሱም ቼክ አደርጋለሁ፣ ሀሳቦችን ወስዳለሁ፣ ኮፒ አደርጋለሁ ማለት ነው። ምክንያቱም እነዚህ ሰዎች በጣም የተሻሉ ሰዎች ከኔ ዌል ኤክስፒሪየንስድ ናቸው ብዬ ስለማምን ወይም እዚህ ጋር ያለው ቪው እሱን ስለሚነግረኝ ከነሱ ወስዳለሁ ማለት ነው። እንደዚህ ካርኩኝ በኋላ ታይትሎችን በራሴ ወይ ከዚህ ጋር ከወሰድኩት ልምድ አድርጌ አሁን ለምሳሌ እዚህ ጋር ዩቲዩብ ላይ እንዴት በትክክለኛ መንገድ ቪዲዮ አፕሎድ ማድረግ ቪዲዮ አፕሎድ ሁለቴ ስለተጻፈ ወደ አማርኛ እናድርገው። ምክንያቱም አንዳንድ ሰዎች በአማርኛም ሰርች ስለሚያደርጉ ቪዲዮ ብለው እሱ ማድረጌ እንደ አንድ አድቫንቴጅ ነው ማየው። ስለዚህ እዚህ ጋር በእንግሊዝኛ ቪዲዮ አፕሎድ የሚለውን ሁለቴ ከምጽፍ እንደዚህ ያደርጋለሁ። ባይዘው እዚህ ጋር እያንዳንዷ ነገር ኢትስ ማተር። ለምሳሌ ጥያቄ ምልክት ስታረጉ፣ ቃል አጋኖ ስታረጉ፣ ከቃል አጋኖ አጠገብ ያሉ ዳሽ የሚመስለውን ነገር ስታረጉ እሱ ራሱ ኢትስ ማተር ማለት ነውና እንዳትንቁት። ይሄን ለማወቅ እያንዳንዱ በጣም ብዙ ተመልካች ያላቸው ዩቲዩበሮችን ቼክ ማድረግ ትችላላችሁ። እነዚህም ቫልዩ ስላላቸው ነው ማለት በጣም ብዙ እንደ ኪወርድም እንደ እንትንም ስለምታገኟቸው ነው ማለት ነው። ዓመተ ምህረት ስትጽፉ ምናምን ማለት ነው። ታይትል በጣም መሰረታዊ ነገር ነው ማለት ሰርች ተደርጋችሁ ሪከመንድ እንድትደረጉ ወይም ደግሞ ዩቲዩብ ሪከመንድ አርጓችሁ ለሰዎች እንዲደርስ ቪዲዮአችሁ የሚያደርግበት አንደኛ መንገድ ስለሆነ ማለት ነው። ይሄን ይመስላል የዛሬው ቪዲዮ ታይትላችን። ዩቲዩብ ላይ እንዴት በትክክለኛ መንገድ ቪዲዮ እንጫን የሚል ነው። ከዛ ዲስክሪፕሽን አለ። ዲስክሪፕሽን ደግሞ እዚህ እኔ ቻት ጂፒቲ እንዲጽፍልኝ ነው ማድረገው። እሱን ኮፒ ፔስት አድርጌ ያው ቻት ጂፒቲ ሲጽፍላችሁ ቆንጆ አድርጎ ስለሚጽፍላችሁ እናንተ የተወሰነ አጀስት የምታደርጉት ነገር አለ። እዚህ ጋር የምትፈልጉትን ነገር አጀስት ታደርጋላችሁ። ታይም ስታምፕ ከጻፋችሁለት በጣም ቆንጆ ነው። ምክንያቱም በእያንዳንዱ ቪዲዮ ከፋፍሎ ያስቀምጥላችኋል። በራሳችሁ ከፋፍላችሁ ታስቀምጡታላችሁ ማለት ነው። ከዛ ዲስክሪፕሽናችሁን እዚህ ፔስት ታደርጋላችሁ። ዲስክሪፕሽንም ኢትስ ማተር ስለ ቪዲዮቹ የሆነ ነገር ስለሚናገር ከዛ በመቀጠል እዚህ ጋር አንሊስትድ ታደርጉታላችሁ። በቃ አንሊስትድ ስታደርጉ ዩቲዩብ የእናንተ ቪዲዮ እንዲያይ እድል ስለምትሰጡት ቪዋችሁን በጣም ነው የሚጨምርላችሁ ማለት ነው።
ፕሌሊስት ካላችሁ ትጨምራላችሁ። ሲኖር ጥሩ ነው፣ ቪዲዮዎች ተሰብስበው ስለሚገኙ ማለት ነው። እዚህ ጋር ደግሞ ሾርት አለው ትሉታላችሁ። ያው ሰዎች በእናንተ ቪዲዮ ሾርት እንዲሰሩ ነው ማለት ነው። ፔይድ ፕሮሞሽን ኤንድ ብራንድ ካላችሁ የስ ነው፣ የለም የኔ ላይ ኖ ትሉታላችሁ። እዚህ ጋር ደግሞ አልተርኔቲቭ ኮንቴንት ነው። ይሄም ኖ ነው የምትሉት። እዚህ ጋር የሚነግራችሁ ነገር አለ። እነዚህ ነገሮች ስታረጉ ብቻ የስ ትሉታላችሁ። ኮመንት ኦን አርጉ። ሁል ጊዜ ኮመንት መጥፎ የሚሰጥ ባድ የሚሰጥ ኦን ሲሆን ተመልካቾች በጣም ወይም ቪወሮች በጣም የሚፈልጉታል ማለት ነው። ኮመንት ለመስጠት ጥያቄ ለመጠየቅ ማለት ነው። ከዛ ኔክስት እንለዋለን። ሰሌክት ኦዲየንስ ይላል። ይሄ ቪዲዮ ለማን ነው ይላል። ለህፃናት ከሆነ ለህፃናት፣ ካልሆነ ግን ኖት ፎር ኪድ እንላለን። ኤጅ ሪስትሪክሽን ካሌለው የለውም ብለን እናመለክታለን። ከዛ አፕሎድ የሚለውን በተን እንነካለን ማለት ነው። ቪዲዮአችንን ወደ ዩቲዩብ አፕሎድ ማድረግ እንጀምራለን ማለት ነው። በዚህ መልኩ በቀላሉ ቪዲዮቻችን አፕሎድ ማድረግ እንችላለን። ይህን ቪዲዮ እስከ መጨረሻ ስለተከታተላችሁ እጅግ በጣም አድርጌ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናንተ ላይክ እና ሼር ሰብስክራይብ ስታደርጉ እኔ በጣም ብዙ ቪዲዮዎችን እንድሰራ በጣም አፕሪሺየት ያደርገኛል። እንደ ፊውል እንደ ኢነርጂ ነው የምጠቀመው እና ሼር ሰብስክራይብ ስላደረጋችሁ እጅግ በጣም አድርጌ ነው አመሰግናችሁ። መልካም ቆይታ።